የዚች የቀነኒ ጉዳይ ሰው እስኪሰላች ድረስ ዶቼ ቬለ ያልቀረ ቢቢሲ ያልቀረ ኢንተርናሽናል ሚዲያዎች ሁሉ አልቀረም የዚች ልጅ ጉዳይ የሚዘግቡበት ምክንያት እኮ አንተ ላይ ጠላትነት ኖሮን እኮ አይደለም። ምክንያቱም ማሳያዎቹ በጣም ብዙ ናቸው። አንተ ልጅቷን እንደ ቶርች ነው የቀጠቀጥካት፣ እድሜን ሙሉ ነው የቀጠቀጥካት እና እዛ ቤት ውስጥ ቢያንስ ይሁን ቀጥቀጠ በዚህ ፍጥነት ከእስር ቤት መውጣት በጣም ይገርማል። እንደዚህ ለደበደብካት እንኳን ያለቀም ነበር። አባገዳዎች እንደ አንዱ ዓለም የጠቀሙት ሰው የለም። አንዱ ዓለም ባይዞ ዛሬ ብቻ አይደለም በአባገዳዎች ጋር ሲሄድ ከዚህ በፊት ክለብ ውስጥ ሽጉጥ ተተኳኩሰው ከስሜት ፍርድ ቤት አልሄዱም። አባገዳ ጋር ሄዱና በቃ ይቅርቅር ተባብለናል ተባብለው ተፈታ። የተጎዳው ተጎዳ ማለት ነውና አባገዳን መጠቀሚያ ማምለጫ አድርገዋልና ግን እዚህ ሀገር ጥቅማ ጥቅም ተለምዷል። ከፖለቲካ ጋር ቅርብ ያላችሁ ሰዎች ጥቅማ ጥቅማችሁ ነው በህግ ባለመገዛት ህግን ከጥፍት ቆሻሻ አለመቁጠር ጥቅማ ጥቅም ነው። አንተ ብቻ አይደለም አንተ ብቻ መሰለህ እንዴ ስዩም ተሾመ አንተ እኮ እንደው ምንም አልተፈረደብህም። አንተ እኮ ጥሩ ሰው ነህ። እግዚአብሔር አንተ እኮ አልተፈረደብህም። ምንም ፍርድ የለብህም እኮ አንተ ተፈርዶባቸው የማይታሰሩ ሰዎች አሉ። እግዚአብሔር እዚህ ደረጃ ደርሰናል እኮ ፍትህ ስርዓታችን እዚህ ደረጃ ደርሷል። ስዩም ተሾመ ተፈርዶበታል። አለቀ። እኔ የፈለከብ ጊዜ ይፈረድብህ። ከተፈረደብህ 2 ዓመት ታሰር አልከተባል መታሰር ነው። የሚያስፈጽም ጠፋ። ስዩምን ማግኘት አልቻልም ይላሉ። እዚህ ስማች መጥቷል ችግሩ እና ፍትህ ስርዓታችን እንደዚህ ይሆናል። እናንተ አሁን ታዋቂ ሰው ስለሆናችሁ ነው። ይሄኔ ስንት ማይታወቅ ሰው አለ፣ ስንት ዳይ ይበደላል። እና ህግ ለሁላችንም መስራት ካልቻለ እንደ ሀገር ሰላም እንሆናለን ብለህም አታስብ። ፍትህ ስርዓት ላይ ችግር እየተፈጠረብን ነው። ባካችሁ ያለን እድል አንድ ነገር ነው። ሰው ሆነን ለመኖር በህግ መመራት ነው። ህግ ለሁላችንም ነው ተግባራዊ የምንሆነው። እኔ የፖለቲካ ተጋፊ ነኝ፣ ፖለቲካ ደጋፊ አይደለም እየተባባል የምንባባለው ነገር የለም። ሁላችንም ላይ ተፈጻሚ ሲሆን ህግ ነው። የሰው ልጅ በህግ የሚመራ ፍጡር ነው። በዚህ በሙታንሳ ገዳም እቺ ገዳም እንደው ህዳሴ ግድብ ሊሆነችብን እግዚአብሔር ህዳሴ ግድብ ራሱ እንደዚህ አልተለመነባትም። በበዓል ቀን ቪዲዮ ቀርጾ 100 ሺህ ብር ይበላል። ይሄ እንትና መሰለ ገብረሕይወት እና አዶናይ ደግሞ ለአርቲስቱ ቤት መኪና ለማሰጠት ይንደፋደፋሉ። ይሄ ሌባ ደግሞ በበዓል ቀን ሄዶ ሙታንሳ ገዳም እያለ በስሟ ይነግዳልና እንዲህ ነው። እድሜ ሰውን አያስተምርም። እድሜ አላስተማረውምና ፖፑላር ኤሌክትሮኒክስን ፎሎ አድርጎ እኔ አሁን ይሄን ቪዲዮ ሲቀርጽ 923 ሺህ ምናምን ሰው ነው። ምን ምቀኝነት አለበት? ፎሎ አድርግ ምን ችግር አለው? ፎሎ ብታረግ ለኔ መኪና ቢሰጠኝ አንተ አግኝተህ ነው 20 ነው ፎሎ ማድረጋችሁ እናንተ መኪና ቢሰጣችሁ ሰው ባገኝ 20 30 ጊዜ እና በጣም ይገርማል። ይሄ መሰለ ገብረሕይወት ከዚህ ገዳም ላይ አልነሳ ብላል እና እንደ ህዳሴ ግድብ ሆናብላለች ገዳሟ። ብዙ ሰዎች እየዘረፋችሁ ባላችሁባት እንደና አዶናይ አይነት ሰው ደግሞ ለሌላ ሰው እየለፉ ነውና አንተ እድሜ አያስተምራችሁም። እድሜ ቁጥር ነው ባይዞ። አሁን መሰለ አንተ ሰካራም በዚህ ገዳም እየነገድክ ነውና ፖፑላር ኤሌክትሮኒክስን እስቲ ፎሎ አድርጉና አስሙልኝ። ሰላሙን መለስንም ሲሞት እና መለስ ሲሞቱ ተፈንዘፍኛለሁ። ታዲያ ኢትዮጵያን ህዝብ መልሼ ይቅርታ ጠይቄያለሁ። አሰብን ለካ ባደራ ያስረከቡት እሳቸው መሆኑን አሁን ነው በደንብ የገባኝ የመጣ። ያኔ ውስጥ የሚኖር ኖሮ ያን ዜማ አላወጣውም ነበር። ወርልድ ሪካርድ የማሽቃበጥ የሶስት መንግስት ማሽቃበጥ በአንተ እጅ ነው ያለው። የሚሰበርም አይመስለኝም ነው። ለሶስት መንግስት ፕሮማክስ ትሰራለህ። እግዚአብሔር ምስክሬ ነው። ምን እያለ መሰላችሁ? ይሄ ቪዲዮ ምን ይላል መሰለ? ለመለስ ዜናዊ የሰራሁት ቪዲዮ ነው የሚጸጽተኝ እንጂ ለደርግም ሰርቻለሁ፣ ለአብይ አህመድም ቪዲዮ ሰርቻለሁ። ለመለስ ግን ለካ ቀይ ባህርን ያሳጣን እሱ ነው ብዬ የሰራሁት ቪዲዮ ይጸጽተኛል አለ። እበት ሶስት መንግስት ላይ ፕሮማክስ ትሰራለህ። እኔ እኮ በኢህአዴግ ጊዜ ላይ ምን አይችልበታለሁ መሰለ? ለደርግ የሰራሁት ነገር በጣም ያናድደኛል፣ ለደርግ ጊዜ የሰራሁት ነገር ይቆጨኛል አለ። አሁን አብይ አህመድ ብሄድ አብይ አህመድ ከስልጣኑ ቢወርድ ለአብይ አህመድ እኮ የዘፈንኩት ሙዚቃ በጣም ይጸጽተኛል ነው የምትለው። እንደዚህ አንተ እድሜ ልኬን ለየትኛው እድሜ ነው የምታሽቃብጠው? እኔ አሁን ፐርሰናል ብጠይቀኝ ደርግ ላይ የተሰሩ ጥሩ ስራዎችን ብትለኝ ዘርዝሬ እነግርሃለሁ። የደርግ መጥፎ ነገር ዘርዝሬ እነግርሃለሁ። ማቆን በራሴ ያረዳድ። በኢህአዴግ ጊዜም እንደዛው ነው የምናገረው። በብልጽግናም ጊዜ ፊት ለፊቱ ነው የምነግርህ። በዚህ ሰዓት ይሄ ስህተት ሰርቷል እላለሁ። አንተ ግን ለመኖር እድሜ ልክህን ታሽቃብጣለህ። እግዚአብሔር ምስክሬ ነው። አብይን ለማድነቅ እኮ መለስን መስደብ አይጠበቅብኝ። መለስን ለማድነቅ እኮ ደርግን መስደብ አይጠበቅብኝ። በቃ አብይ አህመድ ራሱ ህዳሴ ግድብ ላይ ሄዶ ማንን እንዳመሰገነ ሲል ጥራ ታውቃለህ? መለስ ዜናዊ፣ ኃይለ ሥላሴ አስተዋጽኦ ያደረጉለቱ ሰው ሁሉ አመስግኗል። አንተ እበት እግዚአብሔር የሰው የምንወቅጠት ነው በመድኃኒዓለም። አብይ አህመድ ራሱ ይታዘባል። እግዚአብሔር ምስክሬ ነው። ለአብይ አህመድ ከህዳሴ ግድቡ ጋር አንድ ላይ አድርገህ ስለዘፈንክ አብይ አህመድን ህዳሴ ግድቡን እሱ ብቻ የሰራ አድርገህ አስበህ ነው። እኛ መለስ እኮ አንተ እዛ ቦታ ላይ ስንት ነገር እና ኃይለ ሥላሴ ስንት ነገር